ይህንን ነገር አስተውላችሁ ታውቃላችሁ? አንዳንድ ሰዎች ወደ አንድ ክፍል ሲገቡ ሁሉም ያከብራቸዋል፣ ወይም ወደ አንድ ቦታ ሲመጡ ሁሉም ያከብራቸዋል፣ ምንም ሳይናገሩ፣ ምንም ንግግር ሳያደርጉ። ከዚህ በፊት እኔ እንደማይታይ ሰው ነበር። ሰዎች እኔ እንደሌለው ያክል ያልፉኝ ነበር። በትምህርት ቤት፣ በስራ ቦታ፣ በሁሉም ቦታ እጅግ መጥፎ ስሜት ይሰማኝ ነበር። 5 ትንንሽ ነገሮችን ብቻ ቀየሩ፣ 5 እና በድንገት ሰዎች በሙሉ በተለየ መንገድ ይቀርቡኝ ጀመር። ስናገር ይሰሙኝ ጀመር። አስተያየቴንም ይጠይቁኝ ጀመር። በእውነት አከበሩኝ። አስገራሚ ነገር እኔ ብዙ ነገር አልተናገርኩም። ዛሬ እነዚህን 5 ሚስጥሮች የተጠቀምኩባቸውን ለእናንተ አጋራለሁ። ቀላል ነገሮች ናቸው፣ ግን በእውነት የሚሰሩ ናቸው። ግን ከዚያ በፊት አንድ አስፈላጊ ነገር ልንገራችሁ። ራስን ማሳየት ሸውፍም አይደለም። እነዚህን መንገዶች ለ3 ዓመት ሞክሬያቸዋለሁ፣ በራሴ ላይ፣ በጓደኞቼ ላይ። አንደኛው እንደ አሸናፊ ቁም፣ ስታንድ ላይክ ኤ ዊነር። አብዛኛው ሰው እንዴት እንደሚቆም ተመልከቱ። ትከሻውን ወደ ታች፣ ራሱን ወደ መሬት ይመለከታል። እንደሚጠፋ ሰው ትንሽ ቦታ ይይዛሉ። ይህ በፍጹም መሆን የማይገባው ነው። አሸናፊዎች ምን ያደርጋሉ? ቀጥ ብለው ይቆማሉ። ትከሻ ወደ ኋላ፣ ራስ ወደ ላይ፣ ግን እንደ ሮቦት አይደለም። ተፈጥሯዊ የሆነ ዘና ብለው ግን ቀጥ ብለው። የሚቆሙበት ቦታ የራሳቸው እንደሆነ ይመስላችኋል። ይህ ለምን ይሰራል? ምክንያቱም ሰውነት ከአፍ በፊት ይናገራል። ቀጥ ብለህ ስትቆም የሰዎች አእምሮ በራሱ ይህን ይላል፣ ይህ ሰው አስፈላጊ ነው። እነሱ እንኳን እያሰቡ እንዳሉ አያውቁ፣ በራሱ ይከሰታል። አሁን ይህንን ሞክሩ። ቀጥ ብላችሁ ተቀመጡ። ትከሻንም ትንሽ ወደ ኋላ ጎተት አድርገህ የተለየ ስሜት እንዲሰማ አድርግ። ሁለተኛው የቀስታ ኃይል ዘ ፓወር ኦፍ ስሎ ይባላል። ክብር ያላቸው ሰዎች ፈጣን እንዳልሆኑ አስተውለህ ታውቃለህ? ቀስ ብለው ይንቀሳቀሳሉ፣ ቀስ ብለውም ይናገራሉ። በተቃራኒው ደግሞ የሚደነግጡ ሰዎች እንደ እብድ ዶሮዎች ይሮጣሉ። ቀስ ብላችሁ ስትንቀሳቀሱ ዘና ያላችሁ ትመስላላችሁ። ዘና ያላችሁ ስትመስሉ ነገሮችን የምትቆጣጠሩ ትመስላላችሁ። ምግብ ስትበሉ እንኳን ቀስ ብላችሁ ብሉ። አእምሯችሁ የተረጋጋ ስሜት ይሰማዋል። ሰዎች እስክትናገሩ ድረስ መጠበቅ ይጀምራሉ። ምክንያቱም ሁሉም በሚጣደፍበትና በሚጮህበት ዓለም ውስጥ የተረጋጋ ሰው ከሁሉ የሚስብ ሰው፣ የሚከበር ሰው ይሆናል። ሶስተኛው የአይን ግንኙነት ዘዴ ይባላል። ይህ መጀመሪያ ትንሽ ያስፈራል፣ ግን በጣም ኃይለኛ ነው። አብዛኛው ሰው ከሰው ጋር ሲነጋገር አይኑን ያርቃል፣ ወደ መሬት ይመለከታል፣ ወደ ግድግዳ፣ ወደ ስልኩ ይመለከታል። ከሰውየው አይን በቀር በሁሉም ቦታ ላይ ይመለከታል። ይህ ትልቅ ስህተት ነው፣ በጣም ትልቅ ስህተት። አራተኛው ከመናገር ይልቅ ብዙ ጊዜ መስማት። እነሆ አብዛኛው ሰው የሚሳሳትበት ነገር፣ አንድ ሰው መናገር ሲጀምር ወዲያውኑ ቀጣይ ምን እንደሚናገሩ ማሰብ ይጀምራሉ። በእውነት አይሰሙም። የሚጠብቁት የመናገር ተራቸውን ብቻ ነበር። ነገር ግን የሚከበሩ ሰዎች ተቃራኒውን ያደርጋሉ። በጣም በጥልቅ ይሰማሉ፣ ጥያቄዎችንም ይጠይቃሉ። አንድ ሰው በእውነት ስትሰማ እርሱ አስፈላጊ እንደሆነ ይሰማዋል። አንድ ሰው አስፈላጊ እንደሆነ እንዲሰማ ስታደርግ እርሱ ሁል ጊዜ ያከብርሃል። ፊቱን ተመልከቱ፣ ቃላቱን ስሙ፣ የሚሰማውን ስሜት ለመረዳት ሞክሩ፣ ከዚያ መልስ ስጡ። አምስተኛው የዝምታ መሳሪያ። ዝም ብሎ የሚቆይ ሰው፣ የሚመለከትና የሚሰማ ሰው በክፍሉ ውስጥ ከሁሉ ኃይለኛ ሰው ይሆናል። ይህ የዝምታ ኃይል ነው። በሰዎች እንድትከበሩ መጀመሪያ ራሳችሁን ከማክበር ይጀምራል። ቀጥ ብላችሁ ስትቆሙ ሰውነታችሁ እናንተን ያከብራችኋል። ቀስ ብላችሁ ስትንቀሳቀሱ ጊዜያችሁ እያከበራችሁ ነው። የአይን ግንኙነት ስታደርጉ ዋጋችሁ እያከበራችሁ ነው። ስትሰሙ ሌሎችን እያከበራችሁ ነው። ዝምታን ስትጠቀሙ ቃላቶቻችሁን እያከበራችሁ ነው። ሰመራይዝ እናደርገው። አንደኛው ቀጥ ብላችሁ ቁሙ። ሁለተኛው እንቅስቃሴያችሁና ንግግራችሁን ቀስ ብላችሁ አድርጉ። በዓለም ላይ ጊዜ እንዳላችሁ፣ ምክንያቱም መጣደፍ ደካማ እንደሆናችሁ ያሳያል። ሶስተኛ ሰዎችን ለ3 ሰከንድ በአይናችሁ ተመልከቱ። ይህ ራስ መተማመናችሁን ያሳያል። አራተኛ ሰዎች በእምነት እንደተሰሙ እንዲሰማቸው በጥልቅ ስሟቸው። ይህ ከመናገር የተሻለ ነው። አሁን እነዚህን ነገሮች እንድታደርጉ እፈልጋለሁ። አንድ ዘዴ ምረጡ፣ አንዱን ብቻ። ከ5 ካወራናቸው አንዱን ዘዴ ምረጡ። ዛሬ መሞከር ጀምሩ። ምናልባት ቀጥ ብላችሁ መቆም ሊሆን ይችላል፣ ወይም ቀስ ብላችሁ መናገር ሊሆን ይችላል፣ ወይም ደግሞ አይ ኮንታክትን መፍጠር ሊሆን ይችላል። ምንም ይሁን ግን ቀላል የሆነውን ለእናንተ ምረጡ፣ አንዱን ብቻ። ለ1 ሳምንት አድርጉት። ከዚያ ተመልሳችሁ ምን እንደተከሰተ በኮሜንት መስጫው ላይ ንገሩኝ።